መድረኩን በእኔ ንግግር ጊዜ በመውሰድ ላጣብበው አልፈልግም። ወደ የእናንተን አስተያየትና ጥያቄ ለመስማት ነው በዋናነት የምፈልገው። ይሁንና ውይይታችን ከመጀመራችን በፊት እዚያ ያላችሁ ኢትዮጵያውያን ባለፉት 2 ዓመታት በአገራችን የተለያዩ ፈተናዎች በታዩበትና የተለያዩ ፈተናዎች በተደቀኑበት ሁኔታ የተለያዩ የፖለቲካ አመለካከቶች ቢኖሯችሁም በጋራ ለሀገራችን ሉዓላዊነት በመሰለፍ ላበረከታችሁት አስተዋጽኦ በመጀመሪያ በታላቅ ስሜት ላመሰግን እፈልጋለሁ። በተረፈ አስተያየታችሁን ለመስማት ጥያቄዎቻችሁን ደግሞ የቻልኩትን ያህል ለመመለስ ዝግጁ መሆኔን ገልጬ መድረኩን ለጥያቄና አስተያየት ክፍት እናደርገዋለን። እንኳን ደህና መጡ። እኔም ለላስ 8 ዓመት ፐርሰናሊ እርስዎንም ሆነ የኢህአዴግን መንግስት ስቃወም የቆየው ኢትዮጵያዊ ነኝ። አምባሳደር ብርሃኔ ያውቃሉ። አሁንም በብዙ ጉዳይ በኢህአዴግ በሚያደርገው በብዙ ነገር አልስማማም። እርስዎም በኔ ላይ ስማሙ ይችላሉ ማለት ነው። ነገር ግን አሁን ብዙ ጥያቄዎች አሉ። ግን አንዳንድ ባለፍ ልጠይቅ ተፈቀደልኝ። በተለይ ከመጀመሪያውን በመቀየር ሁኔታ ሌላው ጥያቄ የአሰብ ጉዳይ ነው። መቼም ጠቅላላ ጥያቄ የሚያቀርብ ይመስለኛል። ግን የአሰብ ጉዳይ በጣም ለሁላችን በተለይ የእርስዎ ንግግር የኤርትራኖቹ ግመል ያጠጡበት የሚል አመለካከት ተናግረው ነበር ከዚህ በፊት። በእርግጥ ንግግሩ የኢትዮጵያ ካልተጠቀመችበት አሰብ የግመል ማጠጫ ይሆናል የሚል ነገር ነው ይመስለኛል አባባሉ። ግን ኤርትራኖች ደግሞ ከግመል ማጠጫ ሌላ ሊጠቀሙበት የሚችሉት ኮንዲሽን ይፈጠር ይሆናል። ደግሞም እየታየ ነው። አሁን በቅርብ ጅቡቲ ላይ እንደሚያደርጉት የጅቡቲን ወደብ በኮንትራት ደረጃ ተሰጥቷል ለሌላ አረብ መንግስት። እነዛ ሰዎች አሁን ኢትዮጵያን በፈለጋቸው መንገድ ታክስ ሊያረጉ ረፏጥሩ ይዳሩ አልተጠርጉ ለማለት የሚችል መብት አላቸው። ኳታር በእርግጥ ያውቁት እንደሆነ አላውቅም። ኳታር ምን ብሏል? እና ነገ ደግሞ ግብጾቹ ናቫል ቤዝ ሊያደርጉት የሚችሉ ኮንዲሽን አለ አሰብ ደረጃ ላይ እና ብዙ የሚያከራክር ነገር ስላለ ደግሞ እርስዎ ሆነ በቅርቡ በኦክቶበር ላይ የኢትዮጵያና ይሁን የኤርትራ ምን ይፈረማል የሚል ነገር ሰምቻለሁ። እና የኮሎኒያል ትሬቲ ምን ያህል ሪሊ ይህንን ስምምነት ኢትዮጵያን በተለይ ባህር አልባ ያረጋት እንደሆነ ማረጋገጫ እንዲሰጡን እንፈልጋለን። ምክንያቱም ከሴኪሪቲውም በላይ የኢትዮጵያ አንድ መኪና ሰርቶ በር ማጣት ማለት የአሰብ ጉዳይ ለኢትዮጵያ ሕዝብ። ስለዚህ በዛ ላይ አተኩሮ ማየት እና ብዙ ታሪካዊ የሆነ ነገር የዚህ የቀይ ባህር ምን የሚባል ድርጅት ተቋቁሞ ስለዚህ ስለ አሰብ ጉዳይ ባለፈው ማክሰኞም ሰላማዊ ሰልፍ አድርጎ ነበር። ይስሙት አላውቅም። ወደ 20 ፔጅ የሚሆን ዶክመንት ለስቴት ዲፓርትመንት አቅርቧል። አይ ቲንክ ኤምባሲው የሚደርሰው ይሆናል እስካሁን ድረስ። እና ያንን ዶክመንት አትሊስት አይቶ ህዝቡም እንዲመክርበት የኢትዮጵያን ፓርላማው እንዲያየው እንደ ህዝብ ያልመከረበት ያልፈለገው ነገር ሴግኔት ዝም ብሎ በመንግስት ብቻ ሳይን ተደርጎ ምን ያለ ነገር ወደፊት አስቸጋሪ ሊያስጠይቅ የሚችል ነገር ስለሆነ በዚህ ላይ ቢያስቡበት። ወይንም ኢትዮጵያ ዚስ ታይም ጦርነትን መግባት አትችልም፣ አሰብንም መዋጋት አንችልም፣ በጣም ችግር አለባት፣ ድሃ ሀገር ነች፣ ኤርስ ጨርሳታል፣ በሽታ አለባት እስከተባለ ድረስ ይሄ አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሲግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ ያንን የኢትዮጵያ መንግስት ቢፈልግ ከነዚህ ኮሚቴዎችም ጋር ደግሞ የሆነ ንግግር ቢጀምር በጠቃሚ ይሆናል። ብዙ ኢትዮጵያውያኖች በዚህ አካባቢ ስላሉ
ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነውም አልያዝነውም ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንማ። የተነጠልን የተወገዝን ሀገር እንሆናለን። ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ስለዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰው ነው የሚያራርቀን፣ ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንተወው፣ ከጥቅም አንጻር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ መረት ያን አካባቢ በጉልበት ይዘን በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት፣ መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ሌላው ጥያቄ የጉልበቱን ነገር እንተው። የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል። የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው፣ የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል።
ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁኑ ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይሄም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ1908። እንግዲህ ይሄን እንደሚሆን አድርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰብ የኛ ሊሆን አይችልም ከተባለም ያው በፍርድ የምናየው ነው። እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም።
ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ የፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ እንቀጥራለን፣ ቀጥረናል። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ መምህራን በዚህ ስራ ላይ ተሳታፊ ሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችሉም። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው በላይ መሄድ የሚቻል አይሆንም። ተከራክረን የመሸነፍ ጉዳይ ነው የሚሆነው። ህጉን ውሉን አሁን እኛ በመሰለን መልኩ ደግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ፣ ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ልከራከርበት አልችልም የምልበት ምክንያት በይፋ በውል ተጠይቀው ምን ያህል ፐርሰንቴጆቹ ኢትዮጵያውያን መሆን እንደሚፈልጉ፣ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ፣ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሪፈረንደም በሚካሄድበት ወቅት ሪፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓመተ ምህረት ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ ነው። በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱም። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፔንደንት ብትሆን ትደግፋለህ አትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችላል ይሆናል። የሆነ ሆነ ግን ከኛ አንፃር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው። በዛው አካባቢ ሪፈረንደም አካሄደናል። የዓለም አቀፍ ታዛቢዎች ባሉበት እነዚህ ዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው። ከዛ ወደ አስተያየታቸውን ጠይቀው ለውጠው ሊሆን ይችላል መብታቸው። ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው። በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይም። ይህ አሰራር ሄዶ ወደ ሲያድ ባሬ አሰራር ነው የሚወስደን።